በቃኛ ሆነ ወይ በእናትህ በቃኛ አይደለም። ለምን አትቀበልም? ከተቀበልክማ ማርያም ታማላለች ብለህ ለምን አትቀበልም? ወደ ማርያም መጸለይ ወደ ማርያም መጸለይ እኮ ታዲያ ስላሴን አልፈልግም ብለህ ወደ ማርያም አትጸልይ። ወደ ሞተ ሰው ይጸልያል እንዴ እኮ እንደዛ ይጸልያሉ። ከነዛ ሰዎች ያገኛችሁትን ነገር ለምን አትለቁም ነው እኮ እኔ እኮ የምለው። ካላንደሩን የነሱን ትጠቀማላችሁ፣ መስቀሉን የነሱን ትጠቀማለህ። ይኸው መስቀል አርማ አድርገህ መጣ ጉባልክብኝ። እኔ ጋር የነሱ ነው፣ ከነሱ ነው የወሰድከው ራሱ። ባይብልህ የነሱ ነው ራሱ፣ ባይብሉ ራሱ ማለት ነው። አሁን ብጠይቅ አንድ ጥያቄ ብጠይቅ ምንም ነገር የለም። ተቆላልፋችሁ ነው ቁጭ የምትሉት እናንተ። ለምን ግራውንድ የላችሁም? ራሱ ሶላ ስክሪፕቸራን አንተ ወይስ ሶሎ ስክሪፕቸራን አንተ? የትኛውን ነህ? አላውቀውም ያልከውን እኮ እሱን ነው እኮ የምልህ እኮ። አንተ ስክሪፕቸር ብቻ ነው የምትቀበለው? ባይብል ብቻ ነው የምትቀበለው ወይስ ባይብልን የትራዲሽንን ትቀበላለህ? ራሱ ሰቦርዲኔት ኦቶሪቲን ትቀበላለህ ወይስ ሱፕሪም ኦቶሪቲ ብቻ ነው የምትቀበለው? ቦ በማታ አታስጨንቀኝ ወይ በእናትህ። ሱፕሪም ኦቶሪቲ ነው ብለው ያምናሉ አሁን ፕሮቴስታንቶች። ሶላ ስክሪፕቸራ የሚባሉ ሰቦርዲኔት ኦቶሪቲን ይቀበላሉ፣ ትራዲሽንን ይቀበላሉ። የባይብልን ትራዲሽን የሚባል ነገር ይቀበላሉ። ግን ያ ኦተንቲክ አይደለም፣ ለሳሊቬሽን አይሆንም ብለው እነሱ ሶላ ስክሪፕቸራ ይባላሉ። ሶሎ ስክሪፕቸራ የሚባሉት ደግሞ የራዲካል ፕሮቴስታንት የሚባሉት በኋላ ላይ የመጡት እነ ሜኖናይት የሚባሉት እነ አናፓፕቲዝም ምናምን የመሳሰሉት ደግሞ የሚቀበሉት ደግሞ የኛውን ነው። ሶሎ ብቻ ነው የሚቀበሉት። ከባይብል ውጭ ምንም ነገር ትራዲሽንም አይቀበሉም። ካውንስሎችንም አንቀበልም ይላሉ። ጉባኤዎችን የቸርች የነበረው የኒቅያ ምናምን የሚባለው ነገር። ክላሲካል ፕሮቴስታንቲዝም ደግሞ ይቀበላል። እነ ማርቲን ሉተር፣ እነ ዝዊንግሊ፣ እነ ካልቪን ምናምን የመሳሰሉት ይቀበላሉ። ስለዚህ አንተ ከየትኛው ነህ? ራሱ የትኛውን ነው የምትቀበለው? ራሱ ማለት ነው ሶሎ ስክሪፕቸር ነው ወይስ ሶላ ስክሪፕቸር ነው የምትቀበለው? አንተ የትኛውን ነው? እዛ ደረጃ አልደረስኩም። አሁን የምትላቸው ጋር ደረጃ አልደረስኩም። አውጣ ነው እኮ የምልህ እኮ። መጽሐፍህ ተበርዟል፣ መጽሐፍህ ተበርዟል። መበረዝን ታምናለህ። ይኸው ዛሬ አመነ ራሱ አድነው መጥቶ አምኖ ሄደ። ቀደም ስለው ጓደኛም እሱም አምኖ ነው ሄደው በቀደም ወንጌል ላይ ተጨምሯል ተቀንሷል ብሎ አምኖ ተበርዟል ብሎ አምኖ ሄዷል። አሁን አንተ ማመን ከፈለክ አንዳንድ ነገር ልንገርህ። ተበርዟል አልተበረዘም? አዲስ ኪዳን አልተበረዘም። ኦኬ። ሉቃስ አንዳንድ ላይ ለቴዎፍሎስ ለጓደኛው የሚጽፍለት ደብዳቤ የሚጽፈው ማን ነው? የከበርክ ቴዎፍሎስ ሉቃስ ሲጽፍለት ያ ነገር የአምላክ ቃል ነው ወይስ የሰው ቃል ነው? የሰው ቃል ነው። የሰው ንግግር ነው የአምላክ ንግግር ነው? ወንጌል የሚባለው እግዚአብሔር ለኢየሱስ የሰጠው ነው ወይስ ሉቃስ ለቴዎፍሎስ የጻፈው ነገር ነው? ወንጌል ኤፌ ነው እንዴ? ተጠቀለላለ በቃ ወንጌል የሚባለው ነገር ለኢየሱስ የተሰጠው ነው አይደል? ወንጌል የሚባለው በመጽሐፍ ቅዱስ በወንጌል እመኑ ሲል ያኔ ሉቃስ ነበረ። በዛን ሰዓት ኢየሱስ በወንጌል እመኑ ሲል ሰዎቹ በወንጌል አምነው የዘላለም ሕይወት ማግኘት ይችላሉ። በወቅቱ የነበሩ ሰዎች ማርቆስ እነ ሉቃስ እነ ምናምን ከመጽሐፋቸው በፊት የነበረ ወንጌል ማን ነው? በወንጌል እመኑ ያለው ማርቆስ 1:15 ላይ ኢየሱስ ማርቆስ 1:15 ላይ የአምላክን ወንጌል መስበክ ጀመረ ይላል። በወንጌል እመኑ አለ አይደል ኢየሱስ። ይሄ ወንጌል የሚባለው ዮሐንስ ወንጌል 17:8 ላይ ለአብ ለልጁ ለኢየሱስ የሰጠው ነው አይደለ? ከተሰጠው ውጪ ወንጌል አለ? ከዚህ ውጪ የምታውቀው ወንጌል አለ? ለኢየሱስ ከሰጠው ውጪ የለም። አላውቅም። እሺ ሉቃስ ለቴዎፍሎስ የጻፈለት ደብዳቤ ያ ንግግር አምላክ ቃል ነው ወይስ ታሪክ ነው? አላውቅም። ታሪክ ነው አይደለም? ታሪክ ነው አይደለም? ታሪክ ነው። ያ ኦኬ። ስለዚህ አምላክ ለኢየሱስ የሰጠው ወንጌል ላይ የሰው ንግግር ተጨምሯል ወይስ አልተጨመረም? እና ከተጨመረ ተበረዘ ይባላል ታዲያ እንዴ? በእንትን ላይ እኔ አሁን አንተ በተናገርከው ነገር ላይ የኔ ንግግር ቢጨመር የማንና የማን ንግግር ነው የሚሆነው? የወይድና የዱከም። ስለዚህ እንትን ፒውር አይደለም፣ ተበርዟል። የአንተ ብቻ አይደለም የኔም ብቻ አይደለም፣ ተበርዟል። ስለዚህ በወንጌሉ ላይ የሰው ታሪክ ተጨምሯል። አልተበረዘም? ተበርዟል። ያልተበረዘ የሕይወት ቃል ምንድን ነው? እሺ የኢየሱስ ትምህርት ከአምላክ የተገኘው ያልተበረዘው ነው አይደለ እንዴ? የተሰጠው የነበረው በኢየሱስ ትምህርት ላይ ጭማሬ ሲጨመርበት መበረዝ ይባላል አይደል እንዴ? ሲጨመር ወይ ሲቀነስ አይደል መበረዝ የሚባለው? እሱን ለማለት አቅም የለኝም። እንዴት የለህም እንዴ? የሰው ንግግር ነው እያልክ የሰው ንግግርና የአምላክ ንግግር አንድ ነው ስል ለምሳሌ እኔ አንተ ያልከኝ ነገር ለማብራራት ወይ ደግሞ እንደ መግለጫ ብናገረው ተበረዘ ይባላል? ታዲያ እኔ የተናገርኩት ላይ ሲጨመር ምን ይሆናል? መበረዝ ማለት ምን ማለት ነው? ኮራፕሽን ምንድን ነው በእንግሊዝኛ? አንድ ነገር የተነገረ ነገር አለ። መበረዝ ማለትማ ድፍልስ ሲወጣ ነው ያለን ነገር እንደሌለ። እሱ እንትን ነው ለብርዝ ነው ለእንትን ነው እነ ማኪያቶ ጋር ምናምን ስትመጣ ነው እሱ። በመጽሐፍ ደረጃ አንድ ነገር ኮራፕት አደረገ ወይም ተህሪፍ የሚባለው ነገር ምንድን ነው በእንግሊዝኛ?
ኮራፕት አደረገ ሲባል አንድ መጽሐፍ ኮራፕሽን ሆነ ተበረዘ ሲባል ምንድን ነው የምትረዳው? ስለዚህ ቆይ ይህንን አሁን የተበረዘውን ቃል ይዘን እዛው እያነከስን ኢየሱስን መጠበቅ ነው እንጂ ታዲያ ወደ ሌላ ሃይማኖት መቀየሩ ለማስፈልግ ነው አይደለም። ተበርዟል ወይስ አልተበረዘም ነው ጥያቄው። ተበርዟል አይደለም። እኔ እንዴ ቶራ የተሰጠው ለማን ነው? ለሙሴ ነው። ለሙሴ የተሰጠው። ሙሴ ሞተ ተቀበረ እያለ የሚነግረን ማን ነው? በሙሴ መጽሐፍ ላይ ጨምሮ ኢያሱ። ማስረጃ አለ እንደ ኢያሱን ተነስ የነገርከን ሙሴ ነገረን ያለ ነብይ በእስራኤል ውስጥ አልተነሳም ምናምን እያለ ባልተነሳም እንደ ሙሴ ያለ ነብይ ከዛ በኋላ አልተነሳም። ሙሴ ተቀበረ መቃብሩ እስከ ዛሬ ድረስ የለም እያለ የሚያወራው ማን ነው? ካለፈ በኋላ ከረጅም ጊዜ በኋላ የሚያወራው ማን ነው? ኢያሱ ነው መስሎኝ። አይደለም ኢያሱ አለ። እሺ ዘፍጥረት 14 ላይ እስከ ዳን ድረስ አብርሃም ሄደ ሲል ዳን የምትባለው ከተማ በኢያሱ ጊዜ ነበረች? እሱ ላይ የሆነ ነገር የሆነ እንትን አለ የሆነ ትንሽ የተምታታ ነገር ዳን እያለ የሚያወራው ስለ ዳን ከተማ የሚያወራው ማን ነው? እስከ ዳን ድረስ ሄደ አብርሃም እያለ የሚያወራው ዳን የምትባል ከተማ ስትቆረቆር ኢያሱም ሙሴም አልነበሩም። ማን ነው እያወራ ያለው? አሁን ያላስተዋልኩትን ነገር ነው እየጠየቀኝ ያለው። ስለዚህ ተበርዟል አይደለ? አንዴ ተበርዟል አይደለም እንዴ? ምን ነካው ልጁ? አንዴ ሌሎች እኮ አመኑ እኮ እና አድነው ላመኑ እና አንድ ሺህ ጊዜ የመናን የምን አገባኝ? ሮይነር አመኑ ምናምን ሁሉም ያምናል። ኢቨን እንኳን ቤሪያ የምትለውም ራሱ ያምናል። ራሱ የሰው እጅ ገብቶ ምን ይላል? አዎ ታዲያ ሐዋርያት ማን ነው? ሉቃስ ወንጌል 4:17 ላይ የጌታ መንፈስ በእኔ ላይ ነው፣ ለሌሎች ወንጌል ይሰብኩ ዘንድ ቀብቶኛል፣ ለዕውሮችም ማየትን ብሎ አነበበው። የኢሳያስን መጽሐፍ አይደል? እሺ የኢሳያስን መጽሐፍ ሲያነበው ከኢሳያስ መጽሐፍ ላይ ለዕውሮች ማየት የሚል ነገር አለ? የለም። ማን ነው የጨመረው? ኢየሱስ ነው የጨመረው ወይስ ሉቃስ ነው የጨመረው ያንን ነገር? እኔ አላውቅም። እሺ ያህዌ የሚለውን ዮዴሄ ቫቬ እያለ ነበር ኢሳያስ 61 ላይ ያለው። የኢሳያስን መጽሐፍ ሲያነብ ዮዴሄ ቫቬ የሚለውን እያወጣ ነው ጌታ እያለ ሲጠቀም የነበረው። ኩሬስ እያለ ነበር ኢየሱስ ሲጠቀም የነበረው። እንደ ማብራሪያ ከሆነስ አዲስ ብሉይ ኪዳንን ያብራራው አዲስ ኪዳን እያነበበ ያለው እኮ መጽሐፉን የኢሳያስን መጽሐፍ ሰጥተውት ነው እያነበበ ያለው። ኢየሱስ እያወጣ እየመሰቃቀለ ነው ሲያወጣ ይላል። ልክ ነው። አዎ መጽሐፉን እየጨመረና እየቀነሰ ነበር ኢየሱስ ሲያነብ የነበረው ኢሳያስ 61 ሲሰጠው። አረ ኢየሱስ አይቀንስም የአምላክን ቃል። ታዲያ ማን ነው የጨመረው የቀነሰው እዛ ጋር? ተርጓሚዎች ከሆኑስ? ተርጓሚዎች ከሆኑ እንግዲያውስ ተርጓሚዎቹ በረዘውታል ማለት ነው። ስለዚህ የተበረዘውን እያነከስክ መቆየት ነው እንጂ ሃይማኖት መቀየሩ ትርጉም አለው ወይ? አሁን እኔ በረዘና አምነልኛል ማለት ነው። እያነከስ መቆየት ትችላለህ አትችልም? መበረዙን አምነልኛል አንተም አላምንኩም። ቆይ አይ ስለዚህ ቢበረዝም ሰዎች ቢያበላሹትም መጤዎች እንደዚህ ማለት የአምላክ ጠላቶች ቢያበላሹትም እያነከስክ ክርስቶስን መጠበቅ እንጂ ሃይማኖት መቀያየሩ ምንድን ትርጉሙ ነው? ሃይማኖት መቀያየሩ አይደለም እኮ። እሺ ቀጥታ ልጠይቅህ እስቲ ዮሐንስ ወንጌል ምዕራፍ 1:19 ላይ አይሁዶች 3 ሰዎች ይጠብቁ ነበር አይደለ? እንዴት አይሁዶች 3 ሰዎችን ይጠብቁ ነበር የሚመጡ ብለው። እሺ ማን ናቸው ሶስቱ ሰዎች የተጠቀሱት እዛ ጋር? ሙሴ መሲሁና እንትና ናቸው። ማነው ስሙ ወደ ሰማይ ከእግዚአብሔር ጋር አካሄዱ ነው። ሶስት ጥያቄዎች ነው የተጠየቁት። አንደኛው ኤልያስ ነው፣ ሁለተኛው መሲሁ ነው፣ ሶስተኛው ደግሞ ነብዩ ነው። 3 ናቸው። ነብዩ ዮሐንስ ወንጌል ምዕራፍ 1:21 ላይ ያለው ነው አይደለም? ሌላ ነብይ አለ። ከሙሴ በተለየ መልኩ ይጠበቃል። ከመሲሁ በተለየ መልኩ የሚጠበቅ ነብይ አለ። አዎ አንተ ክርስቶስ ነህ ወይስ ነብዩ ነህ ምናምን ብሎ ሲጠየቅ ነብዩ አይደለሁም ክርስቶስም አይደለሁም አለ። ነብዩ ማን እንደሆነ እስካሁን አልታወቀም። ስለዚህ የሚመጣ ነብይ አለ ከክርስቶስ በኋላ። ማን ነው ያ ነብይ? አልመጣም፣ እየጠበቅነው ነው። ማን ነው እሱ ነብይ? እንጃ እና ዮሐንስ ያላወቀው ነው ሊያውቀው ነው እንዴ እኮ እንጃ ትለኛለህ። ሶስት ሰዎችን ይጠብቁ ነበር። ኤልያስ ይጠበቃል ወይ ማን? ዝም ብዬ ልቃሽልህ ታዲያ አንተን የሚያክል ሰው ጋር እያወራሁ እንትን አይደለም። ኤልያስ ተብሎ የሚጠበቀው የነበረው መጥምቁ ዮሐንስ ነው አይደለ? ኤልያስ ተብሎ የሚጠበቀው መጥምቁ ዮሐንስ ነው። ማቴዎስ 11:14 ላይ ባለው ጥቅስ መሰረት ኤልያስ መንፈስ ትክክል ነህ። አዎ መሲሁ ማን ነው? መሲሁ ክርስቶስ ነው። ነብዩ ማን ነው? ሶስተኛው እንጃ እንዴት ትለኛለህ እንዴ? ታዲያ ማን ልበልህ? ነብዩ ማመድ እንድትፈልገ ነው። ከክርስቶስ በኋላ የሚመጣ ነብይ አለ። እሱ ማን ነው? ነብዩ ማመድ እንድትፈልገ ነው ወይ? እንግዲህ ቁርአን እንደዛ ይላል እንዴ? እሺ ነብዩ በአይሁዶች ሲጠብቁት የነበረው ነብይ ተብለው በመጽሐፋቸው ላይ የቱ ጋር ነው ያለው ነብይ እንደሚመጣ የሚናገረው? ይሄ ነብዩ የተባለው
እኔ ምን አውቃለሁ እናቴ ልጅ። ዘዳግም 18 ላይ ነው አይደል የሚጠቁመው የግሪክ ማስታወሻ ላይ የሚመጣው ነብይ አንተ ነህ ወይስ ሌላ እንጠብቅ ብለው ሲሉት የሚመጣው ነብይ ብለው ዮሐንስ ሲጠይቁት የሚመጣው ነብይ አንተ ነህ ሲሉት እኔ አይደለሁም አለ አይደለ? የሚመጣው ነብይ የተባለው ዘዳግም 18 ላይ ነው አይደል ያለው አይደለ? ዱከም ዘዳግም 18 ላይ አይደል? እንደ ሙሴ ያለ ነብይ ከወንድሞቻችሁ መካከል ያስነሳላችኋል ይላል አይደል? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? የእስራኤል ወንድሞች እነማን ናቸው? ኖ የእስራኤል ወንድሞች እነማን ናቸው? እኔ እንጃ። አረቦች አይደሉ? ዘዳግም 2:4 ላይ ምንድን ነው የሚለው? እሺ የሴር ልጆች ይሌለ በሴር ልጆች በኤዶም ልጆች ወንድሞቻችሁ ይላል አይደል? ሴር ልጆች ኤዶማውያን የሚባሉት እነማን ናቸው? አረቦቹ አይደሉም? እሺ የእስራኤል ወንድሞች እነማን ናቸው? አረቦቹ ናቸው አይደል? አረቦች። እሺ እንደው ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋል ሲል የእስራኤል ወንድሞች እነማን ናቸው? የእስራኤል እንደምነግረኝ ከሆነ አረቦች ናቸው። እሺ ከአረቦች የሚመጣ ነው ነብዩ? ያ ነብይ የተባለው አጣቅስና ነገረኛ ካለ እኮ አረቦቹ ነው የሚለው። አሁን ከክርስቶስ በኋላ የሚመጣ ነብይ እንዳለ ነገርከኝ። እና ደግሞ ከወንድሞቻቸው መካከል ማለት የእስራኤል ወንድሞች አረቦቹ ናቸው። ከአረቦች የሚመጣው ነብይ ማን ነው የሚመጣው የምትጠብቁት? እኛ ከአረቦች እስካሁን አልጠበቅንም። እንግዲህ ነብዩ መሐመድ ነው የምትለው ከሆነ በማስረጃ ከነገርከኝ እሰማለሁ። ከዛ ውጪ ያው ተፈጸመ እኮ እንትን ላይ በሱረቱል አዕራፍ ምዕራፍ 7 ቁጥር 158 ላይ እንደዛ ነው። በተውራትና በኢንጂል ተጽፎ የሚገኝ ነብይ ይላል። ይኸው ቁርአን እንደዛ ይላል። በተውራትና በኢንጂል ተነግሮ የነበረ ነው ይላል። ይኸው ስለዚህ ለምን አትቀበልም? የተበረዘ መጽሐፍ ይዘህ በዛ ላይ ትንቢት ይዘህ ለምንድን ነው እስልምና የማትቀበለው? ዛሬ ድረስ የቆየው ለምንድን ነው? አሁን ሌላ አሁን የሆነ ነገር ባወራ እስልምና እንድትቀበል ያስገደደ ሰው አለ? ማን ያስገደኛል? ምን አገባኝ ብሎ ምንም አላስገደደም። ኦኬ በቃ እኔ የምለውን ተከትለ በል። ኧረ እባክህ ይሄ ደግሞ ይበቃል። ለዛሬ በቃ ይበቃኛል። እባክህ የመስቀሉን ነገር አስብበት። እሺ ወይ ኧረ ጥሩ አለ ቶ ያው የተቀረጸ ምስል አታምልክ ስለምል ራሱ የተቀረጸ ስለሆነ በዚህ ይቀበላል። ራሱ ቀጥ ባለ እንጨት ነው የተሰቀለው። በተመሳቀለ ነው የሚለው ራሱን የሚያጨቃጭቅ ነገር አለው። አይሁዶች ሲሰቅሉ የነበረው ቀጥ ባለ እንጨት ላይ ነበር አይደል እንዴ? ጂኦቫ ዊትነሶች ይህን ነገር በደንብ ያውቃሉ። እሱን ተምሬያለሁ። ጂኦቫ ዊትነሶች ጋር ታዲያ ይህን የተመሳቀለውን ከየት አመጣኸው? ያው መስቀል ስለሚል እንግዲህ መስቀል የሚለውን ክሮስ ነገር እንደሆነ ነው። መስቀል የሚለውን እኮ ስታውሮስ የሚለው ቃል ለእንጨትም ቀጥ ያለ እንጨትም ላያመለክት ይችላል። ግሪከኛው ቃል ቆመጥ ግንድላ ምናምን ብሎ ይገልጹታል። ጂኦቫ ዊትነሶች ግሪከኛው እንደዛ ይላል ስታውሮስ የሚለው ቃል። ስለዚህ አንተ ከየት አመጣኸው የተሳቀለውን ያደረከው? በቃ የሥላሴ አማኞች የሰጧችሁን ነገር በቃ ነጥጦ ሲግቷችሁ ትጋታላችሁ ዝም ብላችሁ። ተውስቲ ሥላሴ አላውቅም። ሥላሴ ለምን አታውቅም? ራሱ ማለት ሥላሴ ቆይ አንድ ጥያቄ ልጠይቅህ እስቲ። ኢየሱስ አምላክ ነው ብለህ ታምናለህ?